አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንት ጠፍቼ ነበረ፣ ይቅርታ። እንግዲህ ስጠፋ በምክንያት ነው። እኔ ቃል ገብቼላችኋለሁ ከዚህ በፊት በአዲሱ ዓመት አንድም ቀን ቪዲዮ ሳላጓድል በየቀኑ ለመምጣት እንሞክራለን ብለን እኔናም ብሩኬ ቃል ገብተንላችሁ ነበር። ግን ሰላም ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እላለሁ። ነባር ቤተሰቦቼ ደግሞ እንደተለመደው ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑኝ እላለሁ። ሁላችሁንም ሰብስክራይብ ለምታረጉ፣ ላይክ ለምታረጉ፣ ሼር ለምታረጉላችሁንም አመሰግናለሁ ማለት ነው። ግን ለምንድን ነው ሼር የማታረጉ? እውነት እኔ ብዙዎቻችሁ ጋር ሼር አደርጋለሁ፣ ግን እናንተ ሼር አታረጉም። ሆም ችግር የለውም። ለማንኛውም ማለት ነው ዛሬ የመጣሁት በሀይሚና በብሩኬ ነው ማለት ነው። እና እንግዲህ ሀይሚና ብሩኬ ሰሞኑን ሰላም አይደሉም ማለት ነው። አንድ ወይፈን ከመሀላቸው ገብቶ እየበጠበጣቸው ነው ማለት ነው። ወይፈን ወይም ጥጃ፣ አይ ጥጃ እንኳን አይባልም፣ ወይፈን እንደዛ አይነት ነገር ነው። እና እንግዲህ ምንድን ነው የሚለው ልጁ ሀይሚ የኔ ናት ያንተ ልትሆን አትችልም ብሎ ባለፈው እንግዲህ ከብሩኬ ጋር ሰጣ ገባ ሲባባሉ ሰምተን ነበረ። እና እንግዲህ ዛሬም ያው ብሩኬ ያን ዕለት ከቤት እንዳደረሳት ሀይሚ ደግሞ እንግዲህ ለመናፈስ ወጣ ብላ ነው መሰለኝ ልጁ ወስዶ አግቷት ነበር ማለት ነው። እንግዲህ እንደምትለው ከሆነ ብሩኬ በዛ መሀል ስልክም ቢደውል ብትጽፍም ቴክስቷንም አትመልስም፣ ቴክስቱንም አትመልስም፣ ስልኩንም አታነሳም ማለት ነው። ምክንያቱም እሷ ታግታ ነበር ሀይሚ ማለት ነው። እና እንግዲህ ቤተሰቦቼ በጣም ይቅርታ ቪዲዮ ስላልሰራሁላችሁ እኔም ጥሩ ሁኔታ ላይ ስላልነበርኩኝ ነው። በዚህ ዓመት ቪዲዮ ሳናቋርጥ እኔና ብሩኬ እንለቃለን ብለን ነበር። ሆኖም ግን በጣም ይቅርታ እየለቀቅን አይደለም ብላ ይቅርታዋን ሰምተናል። ከዛም ቀጠል አድርጋ ልጁ እንዳገታትና ቴክስትም እንደማትመልስ ብዙ ነገሮችንም እንደዛተባት ያንን ሁላ እየተናገረች ነበር። እንግዲህ ብሩኬን ቀጠሬዋለሁ፣ ብሩኬ ሲመጣ ሁሉንም ነገር ለብሩኬ ነግረዋለሁ ብላ ብሩኬ ሲመጣ እንግዲህ ለብሩክ አንዳንድ ነገሮችን እየነገረችው ነበረ። ብሩኬም በዚህ የተነሳ እንዴት እንደዚህ ታደርጊያለሽ? ያን ዕለት እኮ ሸኝቼሽ ከቤት ያደረስኩሽ ይሄ እንዳይፈጸም ይሄ እንዳይደረግ ብዬ ነው። ከቤት ከገባሽ በኋላ ለምንድን ነው የምትወጪው? ቤት አድርሽሽ እንዳትወጪ ብዬሽ አልነበረም ወይ? ለምንድን ነው የወጣሽው? ብሎ ሀይሚን እንግዲህ ሲቆጣት ነበር ማለት ነው ብሩኬ። እሷም እንዴት ላድርግ ታፍኝ ልቀመጥ ወይ ብሩኬ ቤት ውስጥ ለምን አትረዳኝም እያለች እሷም መልስ እየሰጠችው ነበር። እሱም ደግሞ በቃ ከቤት እንዳትወጪ ያልኩሽ ከቤት እንዳትወጪ እኔ መጥቼ እስከምወስድሽ ድረስ ወይ እኔ ነይ ካላልኩሽ በስተቀር እኔ ከውጭ ከሌለው እንዳትወጪ ብዬሻለሁ እያለ እየተቆጣት ነበር ማለት ነው። እኔ የምለው ልጁ ግን ከብሩኬ በፊት ነው ከብሩኬ በኋላ ነው የመጣው? እንዲ አይና ወጣ እኮ በጣም ማለት ነው። እሱ እንግዲህ ምንድነው ልጁም አንድ እውነት አለው ማለት ነው። ሀይሚ እዚህ ጋር ጥፋት አጥፍታለች ማለት ነው። ምንድነው ጥፋት ያጠፋችው? ቀለበትን ያክል ነገር ከብሩክ ጋር ከሆነች ቀለበት ለምን ተቀበልሽ? እኔ አሁን ይሄ ጥያቄ ለሀይሚ ነው ማለት ነው። ስለዚህ ቀለበት ለምን ትቀበያለሽ? ከብሩክ ጋር ነሽ፣ ብሩክ ትወጂዋለሽ፣ ከብሩክ አጠገብ እያለሽ በመሀል የፈለገ ነገር ቢፈጠር ለምንድነው ከሌላ ወንድ ጋር ሄደሽ ቀለበት የምትቀበዩ? ያው ፕራንክ እንደሆነ አውቃለሁ። ይህም ሰውዬ ከእናንተ ጋር 1 3 ቀን 4 5 ቪዲዮ ከሰራ በኋላ ያው ዩቱብ ትከፍቱለታላችሁ። ከዛ በኋላ በሉ ሰብስክራይብ አድርጉት ፍራንክ ነበር ትሉናላችሁ ማለት ነው። እና ለማንኛውም እኛ አይመለከተንም። ግን አንድ ፍቅረኛ ካላት ደግሞ ከሌላ ወንድ ቀለበት መቀበል የለባትም ማለት ነው። አበቃ። እና ሀይሚ ያደረግሽው ነገር ጥሩ አይደለም ማለት ነው። እንደገና ደግሞ ብሩክ ላይ የምትጮሂው ነገርስ ለማምለጥ ነው። በነገራችን ላይ እኔና ሀይሚ አንድ ነን። ስናወራ በጣም ነው ያኔ እንጥላችን አልተገረዘም መሰለኝ። እንጥል ይገረዛል፣ እናንተ ይቆረጣል፣ ይገረዛል። ወይኔ
ጉዴ! እኔ ራሱ ሳወራ በጣም ነው የምጮኸው። ግን እንጥሌ አልተገረዝኩም አልተቆረጥኩም አላውቅም። ቆይ እስኪ እንደው እንጥሌ ካልተቆረጠ መቆረጥ አለብኝ ቀስ ብዬ እንዳወራው ማለት ነው። እና እንጥሎ ያልተቆረጠ ሰው ነው ያልተገረዘ ሰው ብቻ ቀረ። ግርዛት ለምንድን ነው እናንተ? ግርዛት ነው ቁርጣት ነው አላውቅም። ብቻ ለማንኛውም እስኪ አስቀምጡልኝ። እንጥል ምንድን ነው? የሆነ ነገር ይደረጋል ይባላል እና አላውቅም። ለማንኛውም እሺ ችግር የለውም። ግርዛትም ሆነ ቁርጣት ያው ነው አንድ ነው ማለት ነው። እና ሀይሚዬ በጣም ስለምትጮህ በቃ አትጮይብኝ ይላል። እንድጮይብኝ አልፈቅድልሽም ይላታል ደግሞ ማለት ነው ብሩኬ። እና አዎ አትጮይበት ማለት ነው። ምክንያቱም በጣም ትልቅ ጥፋት ነው ያጠፋሽው። ትልቅ ጥፋት አጥፍተሽ ከዛ ደግሞ ብሩክ ላይ መጮህ አትችይም ሀይሚሻ ማለት ነው። እና ዋናውና ዋነኛው ነገር ጥፋት ያለው አንቺ ጋር ነው። ያኛውም ልጅ ወንድ ልጅ ስለሆነ ቀለበት እሺ ብለሽ እስከተቀበልሽው ድረስ ምንም ማድረግ አይችልም። ግን ደግሞ ሳይነግርሽ ምንም ሳይልሽ እንዳልሽው ከሆነ ጓደኞቹ ፊት ስለሆነ ይሄን ነገር ያደረገው የሆነ ነገር ማድረግ አልቻልኩኝም፣ ምክንያቱም ጓደኞቹ ፊት እንዳላሳፍረው ብዬ ተቀበልኩት ነው ያልሽው። ይሄ ምክንያት ሊሆን አይችልም። እኔ እናንተ ምን አለን እዚህ ጋር የሚያደርስ ነገር እኮ ምንም ነገር የለንም ብለሽ መመለስ ትችያለሽ። ይሄ ልጅ የሆነ ፊት የሆነ ነገር ከአንቺ ስላየ ነው እንግዲህ ቀለበት አምጥቶ የሰጠሽ እንጂ ያደረገልሽ በፍጹም ቀለበት እንዲህ ብድግ ብሎ ማንም ሰው የሚያደርገው ሰው አይደለም። ስለዚህ የሆነ ፍንጭ የሆነ ነገር አሳይተሽዋል ማለት ነው። አሁን ግን አልፈልግህም ብለሽ ቀለበቱንም ወረወርኩታልሽ ማለት ነው። እና አትወረውሪው አናውቅም እኛ እንግዲህ ያው የካሜራ ነገር ግን የሆነ ነገር የምትወረውሪ ነገር ይመስላል። ለማንኛውም እንግዲህ ምንም ሆነ ምን ማለት ነው ጥፋቱ ያንቺ ስለሆነ ያንን ልጅ ይቅርታ አድርግልኝ፣ በቃ ተሳስቻለሁ ይቅር በላይ ብለሽ እግሩ ላይ ወድቀሽ ከዛ ልጅ ጋር ልትፋች ይጋባል ማለት ነው እንጂ እንዲህ በመነጫጨቅ አልፈልግም የተዘጋ ፋይል ነው 5-6 ወር ሆኖታል ምናምን አይሰራም። ከምር እኔ ባለፈው እንደው ፕራንክ ነው ብዬ ነበር፣ ግን እናንተ እያቀረራችሁት መጣችሁ። እሱ ያው ፕራንክ ነው፣ ግን ያው እስከምትናገሩት ድረስ እውነት ነው እያልን እናውራው ማለት ነው። እና ሀይሚሻ ጥፋትሽን ዋጥ አድርገሽ ሁለቱንም ይቅርታ ጠይቀሽ በሰላም እንዲለያዩ አድርጊ ማለት ነው። ምክንያቱም ብሩኬም በጣም ስሜቱን ተቆጣጥሮ ነው እንጂ በጣም ተናዷል ማለት ነው። እና ራስሽን ጠብቀሽ ያኛውንም ልጅ እንደዛው አልፈልግም፣ በቃ እኔ የራሴ ህይወት አለኝ፣ እኔ መኖር የምችለው ከብሩኬ ጋር ብቻ ነው። ስለዚህ አልፈልግም፣ የኔ ወንድም ለዚህ ሁሉ የዳረኩኝ እኔ ስለሆንኩ በጣም ይቅርታ አድርግልኝ፣ ይቅር በለኝ ብለሽ ከዛ በኋላ የራስሽን ህይወት መጀመር ማለት ነው። ከዛ ውጭ ግን እኔ አይመስለኝም ሰጣ ገባ ማለቱ ማለት ነው። ምክንያቱም ቀለበት አድርጎልሻል፣ ያ ልጅ በጣም ይሰማዋል። እኔ ጋር ምን መጀመሪያ ምን አይታ ነው አሁን ደግሞ ምን ሆኝባት ነው እንደዚህ የምትለኝ ብሎ የሆነ ነገር ሊያረግ ስለሚችል ራሽን በጠበቀ መልኩ ይቅርታ ጠይቀሽ መለያየት ይሻላል እላለሁ። ቤተሰብ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ይህንን 3 ቀን ነው 2 ቀን ቪዲዮ አለቀኩም ጋይስ። ቪዲዮን እያያችሁ ሼር ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ለሀይሚና ለብሩኬ መልካም ፍቅር ብለናል። ባይ ባይ። በመሀላቸው አትግቡ።